እዚህ ብር ካላመጣሽ በቃ ቪዲዮሽን መለቅብሻለሁ፣ ያለሽን ኑሮ ኤክስፖዝ አድርጋለሁ ወይም ደግሞ አጋለጥብሻለሁ። ሰላም ሰላም ውድ ሀገሬ ልጆች እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ እንግዲህ በሌላ ቪዲዮ ተመልሼ መጥቻለሁ ማለት ነው። ዛሬም በአስገራሚ በሆነ ታሪክ ነው ተመልሼ የመጣሁት። ስለዚህ እናንተም ደግሞ ሰብስክራይብ በማድረግ ጀምሩ ማለት ነው። ስለዚህ የዛሬው ታሪካችን የ21 ዓመት ወጣት ናት። የ21 ዓመት ወጣት ናት፣ ግን ህይወቷን ለማሻሻል ወይም ደግሞ ያለችበትን ለመቀየር በጣም የምትጥር በጣም ጎበዝ የሆነች ልጅ ናት። ነገር ግን የምትኖረው ሐዋሳ ነበርና በጣም ወደ አዲስ አበባ መምጣት ትፈልጋለች። አዲስ አበባ መጣ ነገሮቿን እንዳለ ማስተካከል፣ ህይወቷንም የተሻለ ቦታ ማድረስ የለም በቃ ታታሪ ጎበዝ ሰራተኛ ናትና ሐዋሳ እየሰራች ሴቭ ባደረገችው ገንዘብ ወደ አዲስ አበባ ትመጣለች ማለት ነው። ወደ አዲስ አበባ መጣ ያው ቤት ትከራያለች፣ አንድ ክፍል ቤት ትከራያለች። የተወሰኑ እቃዎችን ታሟላለች፣ ፍራሽ ምናምን ታሟላለች። ከዛ በኋላ እዛ ቤት ውስጥ እየኖረች ስራ ታፈላልጋለች። ስራ በምታፈላልግበት ጊዜ ያው አዲስ አበባ ላይ ስራ ማግኘት በጣም ከባድ ነው። እንደምንም ደግሞ የምታውቀውም ሰው እዚህ ብዙም የለም፣ ትንሽ ናቸው የምታውቃቸው ሰዎች፣ ያን ያህል ሊያግዟት የሚችሉም አይደለም። እና ያው በአፈላለገችው ስራ ያገኘችው እንትን ቡቲክ ቤት ነበር ያገኘችው። ከዛ ቡቲክ ቤት ስራ አገኘች፣ ግን ቦሌ ነው። ከሰፈሯ ደግሞ ትንሽ ራቅ ይላል። ያው እሄዳለሁ በቃ ነው መስራት አለብኝ ብላ ስላሰበች ቦሌ ቡቲክ ቤት ትገባለች ማለት ነው። ታዲያ እዛ እየሰራች ያለ ነው ታሪኩ እንዳለ የሚገለባበጠው ማለት ነው። ስለዚህ እቺ ባለ ታሪካችን ሳሮን ትባላለች። እዛ እየሰራች ህይወቷን መጥፋት ጀመረች ማለት ነው። 1 ወር 2 ወር እያለ በሄደ ቁጥር ግን እዛ እየመጡ የሚገዟት ሰዎች የሚቀቡት ሽቶ፣ የሚለብሱት ልብስ በጣም እያስገረማት ከሷ ከለመደችው ነገር ወጣ ያለ ስለነበረ እያጓጓት መጣ ማለት ነው። እና ሰዎች በመጡ ቁጥር በእነሱ የመቅናት የተለየ በቃ እኔ እንደዚህ ማድረግ አልችልም ወይ እንደዚህ አይነት ህይወት መኖር እየቻልኩ ብላ በጣም ብቻ ትቀናለች። እና በቃ የመጡት ሰዎች ልብስ ይገዟታል፣ ጫማ ይገዟታል እና የሚቀቡት ሽቶና የሚለብሱት ልብስ በጣም ነበር የሚያስገርማት። እና ሶሻል ሚዲያ ደግሞ ትጠቀማለች። ሶሻል ሚዲያ ላይ የምታያቸው ነገሮች ደግሞ በጣም በቃ ህይወቷን አቃወሰው። ሰው የሚኖረው ህይወት በጣም እያስቀናት መጣ። እኔ እንደዚህ መሆን አለብኝ ብላ በጣም ታስባለች። እና የጀመረችው ቡቲክ ውስጥ የሚሸጠውን ልብስ ራሷ ለብሳ ፎቶ በመነሳት ፎቶቿን መልቀቅ ጀመረች። ታዲያ ይሄን ጊዜ በዚህ በትንሽ ነገር ሰው ላይክ ሲያረግላት አሪፍ ላይ ነች ሲላት ምን ሲላት እየባሰ ይመጣል ማለት ነው። ስለዚህ በጣም በቃ እዛ ያሉትን ልብሶች እንዳለ ወደ ቤቷም እየወሰደች ከእንደገና እየለበሰች ፎቶ በመነሳት በጣም ቪዲዮና ፎቶ መልቀቅ ትጀምራለች። የዚህ ጊዜ ሀገሯ ላይ ያሉ ሰዎች ወይም ሐዋሳ ላይ ያሉ ሰዎች በጣም እንደተለወጠች ማሰብ ይጀምራሉ። አሪፍ ስራ እንዳገኘችና አሪፍ ብር እየተከፈላት እንደሆነ በጣም ህይወቷ በጣም የተስተካከለ እንደሆነ ማሰብ ይጀምራሉ ማለት ነው። የዛን ጊዜ እሷ ሞር በቃ በጣም ደስ እያላት ይመጣል። ምክንያቱም እሷ ማሳየት የምትፈልገው ነገር አለ። ለሰፈሯ ሰው ወጣ ከዛ እዚህ ደረጃ ደርሻለሁ ማለት የምትፈልገው ቦታ አለ እና እንደዛ ሲሆን በጣም ደስ ይላታል። ከዛም እየባሰ ሆቴሎች እየያዘች ቤቷ እንደሆነ በማስመሰል ቪዲዮ መቅረጽ እና መልቀቅ ትጀምራለች። እንደገና የምትነሳቸውን ፎቶዎችም ኢንስታግራም ላይ እንዲሁም በቃ ብቻ የተለያዩ አይነት ሶሻል ሚዲያዎች ላይ መልቀቅ ትጀምራለች ማለት ነው። ታዲያ እዚህ ጊዜ ብዙ ጓደኞች ታፈራለች። ብር ያላት በጣም ሀብታም እንደሆነች ነው አክት የምታደርገው። ነገር ግን ያው እዛው አንድ ክፍል ውስጥ ነው የምትኖረው። ምግብም መብላት በጣም አቁማለች። ምክንያቱም ብሯን በጣም ሴቭ እያደረገች የምታወጣባቸው ወጪዎች ብዙ ስለሆኑ ለሆቴል ለአንዳንድ ነገሮች ምናምን እያወጣች ስለሆነ ምግብም መብላት በጣም ቀንሳለች እና እየከሳች ነው እየሄደች ያለችው። ከዛ በኋላ የምትኖርበትን ቤት ለማንም አትናገርም። ያው የምታሳየው ፎቶና ቪዲዮ ያለችበት ሆቴል ቤቷ እንደሆነ ነው የምታስመስለው። እና በቃ ጫማዎችም የተለያዩ ጫማዎች ስላሉ እሱንም ይዛ እየወጣች ሰዎችንም በማግኘት ልብሶቹን እየለበሰች ሰዎቹን ላስከማግኘት ከሌሎች ሰዎች ጋር እንገናኝ ሲሏት ማለትም ያው የወንድ ጓደኞች የተለያዩ የተዋወቀቻቸው ሴት ጓደኞችም እንዲሁ እንገናኝ ሲሏት ለብሳ የምትወጣው ፏ ብላ ነው የምትወጣው። በቃ በጣም ባለ ሀብት የሚያደርገው የሚኖረው አይነት ኑሮ እንዳላት ነው ሀብት የምታደርገው የነበረው።
ከዛ ግን ነገሮች በጣም ከቁጥጥር ውጪ እየሆኑ ይመጣሉ። በጣም በቃ ኃይለኛ ባለሀብት እንደሷ የለም ሶሻል ሚዲያ ላይ ማለትም ያው እሷ ከምትኖርበት ኑሮ አንፃር በጣም በቃ ከሶሻል ሚዲያ ላይ ካሉ ሰዎች ጋር ፉክክር የያዘች ማለት ነው። ስለዚህ በጣም በቃ የምታረጋቸው ነገሮች እንዳለ ወጣ ያሉ ነበሩ። ያው ከዛ በአጋጣሚ የወንድ ጓደኛ ትይዛለች ማለት ነው። ከወንድ ጓደኛዋ ጋርም ያው ብር እንዳላት ነው አክት የምታረገው። ለካው የቀረባት ጓደኛዋ የቀረባት ለብር ነበረ። ብር እንዳላት ስለሚያስብ ለብር ነበር የቀረባት የነበረው። ስለዚህ የተለያዩ ነገሮችን ያስከፍላታል። ተገናኝተው ራት በሚበሉ ጊዜ እሷን የምትከፍለው ብዙ ነገሮች ላይ እሷ ነች የምታወጣው የነበረው። ምክንያቱም ባለሀብት ስለነበረች እሱም ደግሞ ለጥቅም ስለሆነ የቀረባት። ይሄን ግን እሷ አታውቅም ነበር። ታዲያ ይሄ ነገር እየባሰ ሲመጣ ቦይፍሬንዷ መጠርጠር ይጀምራል። ምክንያቱም የምታሳየው ከሱ ጋር ስትሆን የምታሳየው ነገር እና ሶሻል ሚዲያ ላይ ያለው ነገር አልተመጣጠነለትም እና በጣም ይጠራጠርና አንድ ቀን ቤቷ ስትሄድ መከተል ይፈልጋል ማለት ነው። ቻው ከተባባሉ በኋላ ቤቷ ስትሄድ ይከተላታል። ተከትሏት ሲሄድ እዛ አንድ ክፍል ውስጥ ያው አንድ ፍራሽ ያላት እዛ ውስጥ ስትገባ ያው ትንሽ ነገር ሆኖ ሳይሆን እሷ ካሳየችው ነገር አንፃር በጣም መቶ ሲያየው በጣም የተገረመበትና በጣም የተደመመበት ሆነ ማለት ነው። ስልኩንም አውጥቶ ቀርጾ እስከ ማስፈራራት ድረስ ደረሰ ማለት ነው። በቃ ባልጠበቀችው መልኩ ህይወቷ ዝብርቅርቅ ወጣለሁ ብላ መጣ። ከእንደገና እዚህ ህይወቷ እንዳለ ተዘበራረቀ ማለት ነውና ኤክስፔክት ከምታደርገው በላይ ልጁ ማስፈራራት ጀመረ። እሷ ደግሞ ይወደኛል ብላ ነበር የምታስበው። ሁሉ ነገር እንደዚህ ብር ካላመጣሽ በቃ ቪዲዮሽን መለቅብሻለሁ፣ ያለሽን ኑሮ ኤክስፖዝ አድርጋለሁ ወይም ደግሞ አጋለጥብሻለሁ እያለ በጣም ያስፈራራት ጀመረ። ከዛ ቅርብ ለምትለው ጓደኛዋ ነገረቻት። ይሄን ነገር አጫወተቻት። ያለውን ነገር ያለችበትን ህይወት ነግራት ይሄ ነገር ቢታወቅ ከፍተኛ የሆነ ኪሳራ ወይም ደግሞ እሷ ላይ የስነ ልቦና ጫና ላይ መጣ እንደሚችል ነገረቻት ማለት ነው። ስለዚህ አሁን እሱ የጠየቃትን ብር መክፈል ግዴታዋ እንደሆነ እየተሰማት ነው ያለችው። ስለዚህ እናንተ ደግሞ ምን ትመክሩኛላችሁ? አሁን ለሱ መክፈል አለብኝ ይሄን ብር ወይስ ደግሞ ያን ያህል የገነባው ትልቅ አይነት ሶሻል ሚዲያ አይደለም ያለኝ፣ ግን ትንሽም ነገር ቢሆን በአካባቢ ያሉ ሰዎች የሚያስቡት በሐዋሳም ያሉት ቤተሰቦቼ ጓደኞቼ የሚያስቡት አሪፍ ኑሮ እየኖርኩ እንደሆነ ነው። ይሄ ነገር ከታወቀ ለኔ ብቻ ሳይሆን ለቤተሰቦቼ ያስደብራቸዋል፣ አንገት ያስደፋቸዋል እያለች ነው። እና እናንተ ደግሞ ምን ትመክሩኛላችሁ ትላለች ማለት ነው። የዛሬ ባለ ታሪካችን ያው እንደተለመደው ሐሳብ አስተያየታችሁን ታች ጋር ጻፉላት፣ ያው ፖዚቲቭ በሆነ መልኩ ማለት ነው። እናንተም ደግሞ የተለያየ አይነት ሰው ያስተምራል፣ ሰው ያዝናናልን ብላችሁ የምታስቡት ነገር ካለ ሮሚ በሚለው የቲክቶክ አካውንት ወይ ደግሞ ሮማን በሚለው የኢንስታግራም አካውንት ላኩልኝ። እስከዛ ድረስ ሰላማችሁ ብዝት ይበልልኝ። ቻው።